another one የምናቀው ማንቸስተር ዩናይትድ ተመልሷል ይላል ትርፌ ተመልሷል በ10 ተጫዋች የሚሸነፈው ትርፌ ማን ዋው ይሄ ሊግ እኮ ነገርኩሽ ስትናቂ ነው የሚያዋጣው ስትናቂ ስትከበሪ አርሰናል እንደሚገጥሙት ሊቨርፑል እንደሚገጥሙት ማን ሲቲ እንደሚገጥሙት ቢገጥሙሽ ከሳምንት እስከ ሳምንት ገባሽ አይደል ምን አባሽ ሆነሽ ነው በየቦታ ለሶስት ጨዋታ ምናምን ቋጥራሉ ስንት ፍሬ ያለሽ ስንት ፍሬ ፈረጠብሽ ቋጥረሽማ ነው አንቺም ከቶፕ 4 የሚያሰጋ ሁኔታዎች ገብተሽ ሲቲም ሚዜም ሆኖ አርሰናል ዋንጫውን በልቶ ጠበቀሽ ነው ብለሽ በአንድ ምሽት ይሁላ ነገር የተፈጠረው ማለት ገባሽ አይደል ካሪክ ተባነነበት ሲጀመር ያለፉት 3 ጌሞች ራሱ እየተባነነበት እንደሆነ ያስታውቃል በብሩኖ ማጂክ ምናምን ነገር ሞመንቶች እያሸነፈ ነበር እንጂ ገባሽ አይደል እንጂ ዋፍ የለም በቃ ተባነነበት ዊል ኦሱላ እንዴት አባቱ ነው የምትችለው በእናት ብቻህን ያገባው ኳሱን የመታው አመታት ብቻ ነው የሚያስደንቀው እንጂ ማን የተጠጋህበት መንገድ ማላሲያ የሚባለው ሰውዬ ምን አስበው ነው ይሸሻል እንዴ ታይለር ማላሲያ ትችላለህ ማን ዩናይትድ የምመጥን ተጫዋች ማለት another one እንደ ምልካውን በኋላ እጠብቃለሁ ማለት ካሪክ ስለተባነነበት ማለት አሞሪም ይቆይ የሰውዬ ቋሚ ማናጀር አሉት እንዴ ትረስት ዘ ፕሮሰስ የሱን ተጫዋቾች እነዚህ የሱ ተጫዋቾች አይደሉም የሱ ተጫዋቾች ባልሆኑ ተጫዋቾች ነው እየጮተ ያለው የራሱ ተጫዋቾች ይዞ መቶ እድል ሊሰጠው ይገባል ካሪክ ባይዘ ያ ሰውዬ ጸጉሩ ደግሞ ሪሴት ተደረገ ማለት ከዜሮ ነው የሚጀምረው መቼም day 1000 of not cutting my hair until Man United win 5 games in a row ይላል ገና ተጠብቃለህ ማለት ሬሳ ሳጥኑ ኤክስትራ ላርጅ ነው የሚሆነው ለጸጉሩ ማለት ሳይቆረጥ ነው የሚሞተው አይ በእናት ማንቸስተሮች ጀምር አንድ ላይ መጫወት እኮ የለባቸው በአንድ ቀን ታጫውት አውቀው እኮ ነው ያጫወቱት እንዴ አንዳችን ለአንዳችን የምንደጋገፈው እኮ የተለያየ ቀን ስንጫወት ነው አውቀው እንደዚህ ነገር ሀፕን እያደረገ ያለው በ10 ተጫዋች በፈጣሪ እኔ ቋጠርኩላችሁ እኮ በ10 ተጫዋች ምን አይነት የሚያስጠላ የባለጌ ጎል ነው ያገባው ደግሞ ባለቀ ሰዓት በፈጣሪ ስም ምንድነው የሚሻለው አረ በወይኔ ማንቼኒ ቋጠርኩኝ እኮ ለእናንተ በቃ ቢያንስ እናንተ ቶፕ 4 በቃ አስጊ ሆነ ሁሉም በቃ ቼልሲ ራሱ በመጥፎ ውጤት ዛሬ እንደዚህ ቪላን ይጠልጣል ብሎ ማንንም የጠበቀ የለም ያርሰናልን እልዩን የተወጣው ለማንቸስተር ስለ ገብቷል ይሄ የቦሎሲያ 6 የመጀመሪያ ሽንፈቱን የቀመሰው አንድ ቀን በፍጹም ለምን ግባ ኒውካስትል ትችላለህ በስተመጨረሻም ቋጠሯችን ሰራ ትርፌ ተሰጣት ተመልከት ትርፌ ተሰጣት ስትት አሬ መጨረሻው ጎል በቫሪታይ በእናታችሁ ጎሉ በቫሪታይ እንዴት አባት እብድ የሆነ ጎል እንደዛ ድሪብል አድርጎ በእናታችሁ ቀናሱ በግራግሩ ጥቅልል እኮ ነው ያደረገባቸው ኤፌ በስማብ ወልድ እንዴት አባቱ ነው የሚያምረው ዋው ኒውካስትል ኮራውባችሁ ዛሬ የልጅነት ክለብ ኮራው በተለያላችሁ አንድ ቋጠሮ እንግዲህ በስተመጨረሻ ሰርቷል አሬ ይመቻል እንዳደነግጡ እንኳን እናንተ እኔ ራሱ ደንግጫለሁ ገባህ አይደለ እኔ ግን ሼባ አይቋጥርብህ ሽማግሌ መጥፎ ነው በጣም መጥፎ ነው ሊቨርፑል ቶርክ እያደረገ ነው በዚህ ሰዓት እንደው ማጠብቀው ነገር ሊቨርፑል ቶርክ እያደረገ ነው በቃ እኛ ራሱ መጀመሪያ ጎል የተቆጠረብን አይታችሁታል እንደምንም ብለን እኮ ይበጣጠስ ነው ሲጀመር ይሄ ኒውካስትል ሜዳ ብቻውን አቻ የሚወጣ ሜዳ ነው ብቻውን ያለ ተጫዋቾቹ ራሱ ለ10 ከባድ ነው ኒውካስትል የምሬ ነው እኔ አሁን ቀልድ ምናምን ይመስላል አይደለም ለነገሩ ለቶፕ 4 ስለሆነ አያሳስብም እናንተ እኮ ያለቀ ጉዳይ ኦሬዲ ቶፕ 4ራችሁን ጨብጣችሁ ማን አባቱ ነው የሚነጥቃችሁ ማን አባቱ እንዴ አርሰናሎች ለስንቱ ነው የምቋጠሩት እንዴ ሻሼ የሚደርሳን ብላችሁ ነው እንደዚህ የምቋጠሩበት እንዴ ቀየቱለት ጭራሽ ባለቀሳት አልገባበትም እንዴ ምንድነው አርሰናል እንደዚህ የምቋጠሩት አረራሽ ፍቱ እንዴ ዛሬ ምን ሆነን ነው ቅሌታ መንፈሲ አፍለታሽ ነበር በጣም ያዙ ይልቀቁኝሽ ፒንኪን ጥርጥር አድርጎሽ ነበር አይደለ አሁን ልከሽን አስገባሻለሁ አየሽ አንቺ ያሙሪ ወንድም ምን ያመጣሽው በቀይ ተጫዋች ወጥቶልሽ ፈረስታፍ ላይ ማለት ነው ደገምሽው ሌላ ታሪክ ለጠፉሽ ወይኔ ምን አይነት ጎል ሊገባብሽ ወይኔ ትርፍዬ አንጀቴን በላሽ ቶፕ ፎር ስጋት አሁንም ሰላም ናችሁ እንዴት ናችሁ ምድረ እናንተን ብሎ ቋጣሪና አስቋጣሪ አንተ ሊቁ ያለ የታባህ ነው የምትቋጥ
ቋጠረን እዛ ወስደጣል። በቃ ኦፊሻሊ እኮ ቅሌት እኮ መገለጫሽ እኮ ነው። ባለፈው ኤቨርተን ነው በቀይ ተጫዋች ወጥቶበት ማለት ነው አንቺ ላይ ወስዶ የለጠፈሽ ማለት ነው። አሁንም ይሄንን ተሞክሮ ነው ካስተል ወስዶ በቀይ ተጫዋች ወስዶ ለጠፈሽ። ምንም እኮ ነው ማታመጪው። እመኚኝ ካሁን በኋላ አፕግሬድ የለም ዳውንግሬድ ነው የምታረጊው። መንግልጹን ነው የምነግርሽ ማለት ነው። ሁሉም ክለብ ይመጣል እንደለመድሽው ይረማመድብሻል። እንግዲህ ደግሞ አሁን ካሪክን እንቀይሮ የሚል ደግሞ ሌላ አማርኛ ውስጥ ትገቢያለሽ። በቃ ምንም እኔ ያንቺ እድገትሽ እዚህ ድረስ ነው። ከዚህ በኋላ ጽንሱ እድገት ማሳየት አቁሟል። ኦፊሻሊ ሶሪ ተረፊያስ በጣም አዝናለሁ። ቴንኪው ተርፌ የኔ ነገር አይሆንላትም እኮ ብዬ ነግራችኋለሁ። በመሀል ገብታችሁ ልታጣሉ ትሞክራላችሁ እንጂ ይሄ አፍላ ፍቅር ነው። እንዲህ በቀላሉ አንለያይም። አዲስ ፍቅር ነው። እውነኝኝ ተርፍዬ፣ እኔም እወድሻለሁ። ከትላንትናው ቢበልጥ ነው እንጂ አያንስም ላንቺ ያለኝ ፍቅር። እኔም እወድሻለሁ። የትልቅ ሰው የተከበረ ሰው ልጅ ውለታ አማትረሺ እንዴ ጥለሽኝ ወዴት ልትሄጂ? እንዲህ ነው እንጂ ደግሞ እኮ የገዛ ልጅ ሜሲ ሳይተወላጁ ጎርደን እኮ ነው ኔክስት ሲዝን ሊቨርፑል እንደሚጫወት ስለሚያውቀው በኮዲ ጋክፖ ቦታ እንደሚጫወት ስለሚያውቀው ወስዶ ቀረቀረላቸው። ቻምፒየንስ ሊግ መጫወት ይፈልጋል ኔክስት ሲዝን። በቀይ ወጥቶባቸው እንኳን ማሸነፍ አቃታት ትርፌ። አቡ እኔ በቃ ትርፌ ስትሸነፍ የሚያሳስበኝ የአቡዬ ፍሬ ነው። የምር እንደ ራሴ ፍሬ ነው ማየው ትላል። የውድቀት ሁሉ መጀመሪያ የአርሰናል ላይ አፍ መክፈት ነው። በቃ እውነት ነው። ካሪክ ትላንትና ምን አለ? አዎ ምናልባት የዋንጫ ተፎካካሪ ልንሆን እንችላለን። በኳስ ላይ ምንም ነገር አይታወቅም። እኛ እያንዳንዱን ሞመንት ኢንጆይ ነው ማድረግ የምንፈልገው። ይታወቃል። በነገራችሁ ላይ አንዳንድ ነገር ይታወቃል። ለምሳሌ ቶተናም ለዋንጫ እየተፎካከረ አይደለም፣ ዩናይትድም እየተፎካከረ አይደለም። ለዋንጫ አትፎካከሩም። ፎቅ ያላችሁ ፎቃቆች። ቀይ ካርድ ሲሰጥ ይደብራችኋል ነው ለሆነኛው ክለብ። እናንተ አትጫወቱም። ቀይ ካርድማ ካገኙ በቃ እንሸነፍላቸው ነው የምትሉት። ምንድነው? በዚህ ዓመት ኤቨርተን ራሱ እንደዚህ ያርጓችኋል። ኧረ ቢስሚላ ፉቅቅ ያለ ቡድን የታባ ካሪክ ቦልን እስኪ አምጣው። ካሪክ ቦል እስኪ ምን ተአምር እንደሚፈጠር ትነግረኛለህ ብራዘሬ። ማይክል ካሪክ የመጀመሪያ ሽንፈቱን በማንቸስተር ዩናይትድ አሰልጣኝነቱ ቀምሷል። ኒውካስትል ዩናይትድ የምሬ ነው ቆሜን ያጨበጨብኩላችሁ። በጎዶሎ ተጫዋች ከ45 ደቂቃ የሚጠጋ ጊዜ ተጫውተው እንግዲህ ማንቸስተር ዩናይትድ ለዞም ቀይ ከወጣባቸው በኋላ ባስቆጠሩት 2 ጎሎች አማካኝነት 2-1 ማሸነፍ ችሏል። የሚገርም ጨዋታ ነበር የተመለከተው። በዚህ ጨዋታ ላይ ፈርስት ሃፍ ጥሩ ፉክክር የተመለከትን በነበረበት ሰዓት ላይ በኒውካስትል ዩናይትድ በኩል ራምዚ እንግዲህ 46ኛው ደቂቃ ላይ በሁለት ቢጫ ካርድ በቀይ ካርድ ከሜዳ ይሰናበታል ማለት ነው። ታዲያ ከዛ በኋላም ኒውካስትሎች ይበልጥ አፈግፍገው በካውንተር ነበር ሲጫወቱ የነበረው። ብሩኖ ፈርናንዴዝ በሰረጥ ፈት አማካኝነትም ፔናልቲ አግኝቶ እንግዲህ ጎርደን አስቆጥሮት 51ኛው ደቂቃ ላይ ጨዋታው ላይ ቀዳሚ መሆን ችሎ 1-0 መምራት ችሎ ነበረ። ታዲያ ከዛ በኋላ በጎዶሎ ሲጫወቱ የነበሩ ኒውካስትሎች ላይ ዩናይትዶች ፈጣን ምላሽ በመመለስ 54ኛው ደቂቃ ላይ እንግዲህ በካዝሚሮ አማካኝነት ክሮስ ከተደረገች ኳስ በማስቆጠር በብሩኖ ፈርናንዴዝ አሲስትነት የተያዘች ኳስ ነበረች አቻ ማድረግ ቻሉ። ከሁለተኛው አጋማሽ በኋላ በ10 ተጫዋች የሚገጥመው ኒውካስትል ይበልጥ የበላይነት ወስዶ ውጤት ይዞ ይወጣል ተብሎ ሲጠበቅ የነበረው ማንቸስተር ዩናይትድ እንደዛ ነገራቶች ሳያመሩ በኒውካስትል ተጨማሪ ጎል 91ኛው ደቂቃ ላይ በኦሱላ አማካኝነት በጣም የሚገርም ከርል ጎል ተቆጥሮበት 2-1 ለመሸነፍ ተገዷል ማለት ነው። በዚህ ጨዋታ ላይ ለማንቸስተር ዩናይትድ ትልቁ እንቅፋት የነበረው ራምስዴል ነበረ ማለት ይቻላል። የሚገራርሙ ሴቮችን ነበር ሲያስመለክተን የነበረው። ብሩኖ ፈርናንዴዝ አትሊስት በዚህ ጨዋታ ላይ ለኔ ከሁለት በላይ አሲስቶች ሊኖሩት ይገባዋል ባይ ነኝ። የሚገርም ክሮስ ለሌኒዮሩ አቀብሎት ራምስዴል የሚገርም ሴቭ አድርጎ ነበረ። ለኡጋርቴ ክሮስ ያደረገለት ኳስ የሚገራርሙ ነበሩ። ከስህተት ውጪ ምርጥ ነበረ። ደግሞ ዩናይትድ ብቸኛ ያስቆጠረው ጎል ላይ አሲስት ያደረገው እሱ ነበረ። ለማንኛውም ዩናይትድ እዛ ባለበት 51 ነጥብ 3ኛ ደረጃ ላይ ከአስቶን ቪላ ጋር በተመሳሳይ ነጥብ በጎል ክፍያ ከፍ ብሎ ተቀምጧል ማለት ነው። ስለዚህ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ደካማ ጥናዣም ክለብ ደካማ ሙትቻ ማለት ነው። ጭራሽ የራስሽ አሮብሽ እኔ ላይ ልትቋጥሪ የፕሪሚየር ሊግ ቻምፒዮን የሚሆነው ክለብ ላይ ልትቋጥሪ ጭራሽ በቀይ ወጥቶልሽም ማሸነፍ አይነት ዛሬ ምን አይነት ደስታ ነው! ስንት ደቂቃ ጨረረ? 5 ደቂቃ ነው የተጨመረው። ደስታ ግን እንደዚህ በጣም እኛ በጣም ደስ ብሎናል። እናንተስ? እርሶስ
አይ ጎረቤቴ አንቺ ደግሞ ምን ሆነሽ ነው እኔ እንዲደብሮኝ ጭራሽ? ኧረ አቋማ ምን ሆኖ ነው ዛሬ? የአቋማ አባላት ምን ሆናችሁ ነው? በ10 ሰው እናንተ ደግሞ ነጥብ ጣላችሁ? ወይ ጉዳችን! ዛሬማ አርሰናል ደጋፊ የሆነ ነገር አሰርቶብናል። በእርግጠኝነት ማለት ነው። ወይኔ በጣም የሚገርማችሁ ነገር አርሰናል በ90 ምናምን ማለት ነው አንድ ኦን ታርጌት ሞክሮ ነው የወጣው። በዛ ላይ ስንት ተቀጠቀጠ፣ ጭራሽ ጎል አይገባበትም ጭራሽ ማለት ነው። እሺ ይሄ ምንድን ነው የሚባለው? እኔ ዛሬ ባይዞ ተመኝቻለሁ፣ ባይዞ በጣም ማለት ነው። ሴት ፒስ እንኳን ብናገባ ለካ ቅንጦት ነው። አንተ ታዲያ ለካ ስትቀናጣ ነው ሴት ፒስ እኮ ምናምን ብለህ የምታስበው። ኤኒዌይ ዛሬ እኛም ጥለናል፣ ሻሼም ተሸንፋለች። ኢትስ ባድ ዴይ። በአጠቃላይ የተረገመች ሮብ ብለናታል። በቃ በጣም የሚያስጠላ ሮብ፣ በጣም የሚያስጠላ። አርሰናል ደጋፊ እንኳን ደስ አላችሁ። በምን እንደቋጠራችሁ ባናቅም ዛሬ ሁሉ ነገር ለእናንተ ነው። እኔ ዛሬ አርሰናል ደጋፊ ምን እንዴት እንደቋጠረ ራሱ አላቅም። በቃ ምንድነው ይሄ ደግሞ? እኔ ገና የራምዚ ቀይ ካርድ ላይ ማለት ነው ከዛ በኋላ ወዲያው ሲያገባ ዩናይትድ ካምባክ ይሰራል ምናምን እያልኩ ጭራሽ ተሸነፈ። ኧረ በስመ አብ! ዛሬ ቀናችን አይደለም እንዲሁ ስነግራችሁ። ትናንት ሊቨርፑል ጣለ ብሎ ዛሬ ደስ ብሎት ገባ። አዝናኑት። ኒውካስትል ሜዳው ላይ የሚጮተው ጨዋታ በ10 ተጫዋች ራሱ የሚገርም ጨዋታ ነበር ሲጮት የነበረው። ይሄ የማይከራቅ ነው። መጀመሪያ ራሱ ፈርስት 45 ሚኒትስ በጣም ያበደ ጌም ነበር ኒውካስትል ሲጮት የነበረው። በጣም ሲያጠቁ በቃ እነ ቶናሊ ጆሊንተን እና ቶናሊ ዛሬ በጣም ሚድፊልድ ላይ የሚገርም ነበሩ። እንዲሁ ራሱ እኔ የራሴ ቲም አቃጥሎኝ እንጂ እንደዚሁ በጣም የሚገርም ጌም ነበር የነበረው። ብቻ ማንቼም ጥሏል ዛሬ። ሁሉም የተሸነፈው አርሰናል ብቻ ነው የቀነው። በቃ ቪላም ተቀመሰ። ጭራሽ ቼልሲ አሸንፈው አሁን ከዩናይትድ ጋር ጠበበ። ሊቨርፑል ትናንት ተሸንፎ ነበር እና ዛሬ ማንቼ ያሸንፋል ብዬ ነበር፣ አልሆነም። እንዴት እንደቋጠሩ አላውቅም። በቃ ዛሬ 45 ደቂቃ በ10 ተጫዋች 40 ማሸነፍ ነበረብን። እግዚአብሔርን ነው የምላችሁ። በኒውካስትል የጀመርነው አለመሸነፍ በሜዳቸው ጠርቶ በኒውካስትል ተቋጭቷል ማለት ነው። ተቋረጠ። ከኒውካስትል ነበር የጀመርነው ማሸነፍ። አለመሸነፍን የጀመርነው በኒውካስትል ነበረ። ይኸው መሸነፍን በኒውካስትል ጀመርነው ማለት በ10 ያላቀን መቻችሁ። ሲጀመር ለቆማጣ ጫማ ምን ያደርግለታል? ለኛ ቀይ ካርድ ወጣ አልወጣ ምን እንዳንፈይድ ምን እንዳናረግ 45 ደቂቃ በጎዶሎ ተጫውተን ያው እኔ አሁን እንዴት ነው ሚሳኤል አልተተኮሰም? አገር ሰላም ነው? እንዴት ነው ኢራን ምናምን? ለነገሩ እኛ ላይ ኒውካስትል ተኮሰው እኮ ጎበዝ ተኮሰው። አንድና ሁለት አለው ላኢላሃ ኢለላህ። ሁለተኛው ጎል ቢስሚላህ እንዴት ነው ይዞረው? አረ ዛሬ ደስታው በዛ እንዴ! አረ በዛ። እኔ በቃ የሆነ አቅለሸለሸኝ ስላችሁ የሆነ ደስታ ምናምን አንዳንዴ የሆነ ገደብ አለው። ኒውካስትል በቀይ ወጥቶበት እንዴት ይጠፈጠፋቸዋል እንደዚህ? ማን ኦሱላ ምን አይነት ጎል ነው ያገባው? ላመንስ ኤፍኤ አይችልም። ይኸውልህ ሁሌ ኤፍኤ ሲመታበት ቆሞ ነው የሚያደንቀው። ምንድን ወዴት ነው የሚሄደው? ኳስ ምን ሆነ ነው እንደዚህ የሚመታው? እኮ ዞሮ እንዲገባ ነው። ማን ቆመ ወይኔ ጉዴ! ኒውካስትል ማለት ነው በቀይ የወጣበት አይመስልም። ሲጀመር እንደሚያሸንፍ በጣም ግልጽ ነበር። ማን ምንድን ነው ራምስዴል ምንድን ነው ሴቭ የሚያደርገው ኳስ? ድሮስ ከየት ነው የመጣው? ራምስዴል ያውቃል። ማን እያየው እንደሆነ ያውቃል። ምን አይነት ሴቭ ነው? ከዛ በኋላ ሄደ ገባ። ማን ራምስዴል? እናቴ ትሙት ትችላለህ። በስመ አብ ኒውካስትሎች በጣም ነው የምትችሉት። በጣም መጽሐፍ ታነባላችሁ እናንተ በጣም ማለት ነው። ግልጽ እኮ ነው። ይሄ እኮ ግልጽ እኮ ነው። እሁድ አጫውታችሁ እንዴት ሮብ ያጫውታችኋል? መልሰው በሳምንት 2 ያጫውታችኋል እንዴ? ይሄ ሴራ ነው ሲጀመር እንዴ። ዩናይትድን ለመጣል አሁን ፎርሙ አሪፍ ስለሆነ ለመጣል የተሰራ ሴራ ነው። በሳምንት 2 ያጫውታችኋል እንዴ? ምን ጠብቃችሁ ነበር ታዲያ? ኒውካስትል ቀይ ወጣበት ምናምን እና በሳምንት 2 ጌም ትቀልዳለህ እንዴ? እኛ ቦልቪስ ጣልን አልጣልን ምናምን ምንም ልዩነት የለውም። ፖዝ ነው ያደረግነው። ፕሪሚየር ሊጉን ቶፕ 4 የኛ ነው። ቶፕ 4 3ኛ ምናምን እኛ ነን። በቃ የተረጋገጠ ነው። ምንወደው ዩናይትድ ተመልሷል። ምንወደው ምናውቀው ዩናይትድ ካሪክ አውት። ካሁኑ ጀምሮ ካሪክ አውት።
ማንቸስተር ዩናይትድ እጅ ሰጠ። በሴንት ጄምስ ፓርክ የካሪክን ልጆች ኒውካስትል የሚባል ቡዳ በላቸው። ያውም በጎዶሎ ተጫዋች፣ ያውም በ90ኛው ደቂቃ በተቆጠረ የኦሱላ ድንቅ ግብ። በማንቸስተር ቤት ሽንፈትን የማያውቁት አለቃ ማይክል ካሪክ ፊታቸውን ቅጭም አደረጉ። ኤዲሃው በተቃራኒው ጥርሳቸው ፈክቶ ታየ። ማንቸስተር ዩናይትድ 3ኛ ደረጃ ላይ በመደላደል የመቀመጥ እድሉን አባከነ። ኒውካስትል የምሬ ነው። ምን አይነት ኒውካስትል አፈር ልብላለህ። ስንቴ ነው ግን ለኔ ውለታ ምትውልልኝ? ኒውካስትል ከበደ ውለታ። አሌክዛንደር አይሳቅን ሰጠኸኝ ያላረክልኝ ነገር ዘንድሮ 2 የለጠፉሽ ኒውካስትልዬ፣ የምሬን ነው። ምን ላርግሽ? ግንባሽሽ እኮ ሊቨርፑል ነው። ኒውካስትልዬማ ወራዳ ቅሌት። አስቡት 45 ደቂቃ ቀይ ወጦልህ፣ በ45ኛው ደቂቃ ቀይ ወጦልህ ማሸነፍ ካልቻልክ አንተ ወራዳ ምንም ያልቅሌታም ነው። የምሬን ነው። ምን አይነት ቅሌታም ቡድን ነው ግን ያላችሁ ዩናይትድ ደጋፊዎች? አስረግጬ እኮ ነው የምነግርህ። አፋችሁ እንዲህ ክለባችሁ ይችን ያህል እናቴን እምሪ ነው። ምን አባቱም አልሰራ ቀመለ ያህልሽ 5 ጨዋታ ከዚህ በኋላ ማን ዩናይትድ ያሸንፋል ብሎ ከማመን የምሪ ነው። በቃ ኦስ ያለን እንገ እንዲህ አይን እያየ እንዲህ ሲያሰግር ሲዋኛ ይወት ማለት ይሻላል። የምሪ ነው። ወራዳ ቅሌታም። ትላንትና በኔ ሙዲያሽ በሙሉ ወልብስ በወልብስ የልጅነቴ ደመላሽ ካሽኝ ብለሽ